አመጣችኝ እና ያው የቀን አስተምርሻለሁ ብላ ነበር ያመጣችኝ። ያው የቀን አላስገባችኝም፣ የማታ አስገባች። ከዛ የማታ እየተማርኩኝ ከእሷ ጋራ ተጋጭን፣ አልተስማማንም። 2 ዓመት እንደተማርኩኝ ማለት ነው። ከዛ ጠፋውኝና ሰው ቤት ገባው ስራ አፈላልጌ ማለት ነው። ከአባቴ ጋር ስመጣ 12 ዓመቴ ነው። በ12 ዓመቴ ነው የወጣሁትኝ ማለት ነው። ከዛ እሷ ጋር 2 ዓመት ተቀመጥኩኝ። 14 ዓመት ነበርኩኝ በዛ ሰዓት ማለት ነው ከአክስቴ ጋር ስወጣ። ከዛ ጠፍቼ ወጣሁኝ። ከዛ ጠፍቼ ስወጣ በትምህርት ቤት ነበር። ትምህርት ቤት ጓደኛ አብራኝ የምትማረዋ እንደዚህ ነው። እኔ ከአክስቴ ጋር ምናምን እየተስማማሁኝ አይደለም እና ስራ ፈልጊልኝና በቃ አስጠፊኝ ምናምን ነገር አልኳትኝ። ከዛ እሺ አለችኝ እና ስራ ፈልጋ ምናምን ልክ የመጨረሻ ቀን ለጎረቤት ተናገርኩኝ፣ እንደዚህ ልጠፋ ነው ምናምን ብዬ። ከዛ ያቺ ጎረቤት ለአክስቴ ነገረቻት እና አክስቴ ደግሞ ትምህርት ቤት ድረስ ፖሊስ ይዛ መጣች ማለት ነው። ከዛ ለፖሊሶቹ ተናገረች፣ ከዛ ለመምህሮቹም ተናገረች። ምን ሆነሽ ነው ምናምን ስባል አይ እኔ ከአክስቴ ጋር እየተስማማኝ አይደለም ምናምን አልኳቸው፣ ነገርኳቸውኝ። በቃ ምናምን አሉ። እዛ ተቆጡ፣ ሁለታችንም ልጅቷንም ተቆጧት። እንዴት እንደዚህ ታደርጊያለሽ ምናምን እኮ ወንጀል ነው አሏት። ከዛ እሺ ብለን ምናምን በቃ ከዛ ተስማማን። ከዛ ያክስቴ ባል በቃ እኔ እዚህ መቀመጥ አልፈልግም አልኩት። ከዛ እሱ ተያዥ ሆኖ ስራ ፈልጎ አስገባኝ ማለት ነው። ከዛ ትምህርቴን እየተማርኩኝ የሰው ቤት ስራ መስራት ጀመርኩኝ ማለት ነው። ከዛ ያው እኔ ከአክስቴ ጋር 4ኛ ክፍል አቁሜ ነው የመጣሁት። ከዛ 5 እና 6 አክስቴ ጋር ተማርኩኝ። 8፣ 9 ምናምን ያው ሰው ቤት እየሰራሁኝ ነው የተማርኩትኝ ማለት ነው። እና 2012 አካባቢ ነው ሱቅ ላይ ተቀጥሬ ሰራ ነበረ ማለት ነው። ማለት እንደዚህ መኖሪያ ቤትም ሱቅ ላይ 2 ነው ያላቸው። ከዛ እዛ እየሰራሁኝ በጣም ኃይለኛ ነበረች ሴትየዋ ማለት ነው የምሰራበት የነበረችዋ። እና ያ ደሞዝ ያዘችብኝ 4 ወር ማለት ነው። እና ሱቅ ላይ እንጀራ ዳቦ ምናምን ነበር የምንሸጠው እና በቀን 50 እንጀራ ጋግር ነበር። በዛ ሰዓት 14 ዓመቴ ምናምን 15 ዓመቴ ነው። ቤተሰብ ደግሞ እንደዛ ያውቅም ማለት በቃ ቀላል እንደሆነ የምሰራው ምናምን ነው የሚያውቁት የነበረው። ከዛ እንደዛ እያልኩኝ ቀጠልኩኝ። ከዛ ሴትዮዋ ደሞዝ ያዘችብኝ 4 ወር ማለት ነው። ከዛ ስጭኝ ስላት ዛሬን፣ ስጭኝ ስላት ነገ ምናምን እያለች አልሰጥም አለችኝ። እና በቃ መጨረሻ ላይ እኔ በቃ ከዚህ በኋላ አልሰራም ደሞዝ ስጭኝና ሸኝኝ ስላት ምነው 10 ደሞዝ ያልሽ ብላ ጠዋት ላይ ነው ሱቅ አካባቢ ቁጭ ብለን ሻይ ምናምን እየጠጣ ማለት ነው። ከዛ እየጠጣች የነበረችው ሻይ ላይ ደፋችብኝ ማለት ነው። ከዛ እዛ ራሱ በጣም ብዙ ነገር አድርጋኛለች። በቃ በጣም ብዙ ነገር ማለት ነው። በጣም ኃይለኛ ናት ሴትዮዋ። በቃ በዛ ሰዓት ማንም አልነበረም ካጠገቤ። በቃ እና አባቴ የሚያናክል ክፍለ ሀገርም ስለሆነ ብዙም አንገናኝም ምናምን ነገር። ከዛ 8ኛ ክፍል 2 ማለት ውጤት አልመጣ 2012 ግማሽ ስለሆነ የተማርነው ውጤት አልመጣልኝም ነበረ። ከዛ ድጋሜ ተማርኩኝ። ያው በሁለተኛው መጣልኝ ውጤት። ከዛ በቃ እኔ እስከ መቼ ድረስ ነው እንደዚህ መሆነው ምናምን ብዬ በቃ ወደ ውጭ ሄጄ መስራት አለብኝ አልኩኝና ወደ ውጭ ፕሮሰስ ጀመርኩኝ እና አባቴ ማገዘኝ ምናምን ነገር። ከዛ መጣሁኝ ማለት ነው ወደዚህ። አሁን እዚህ ከመጣ 2ኛ ዓመት ጨርሼ 3ኛ ዓመት ይዣለሁኝ እና እዛ እያለሁኝ ማንም አይጠይቀኝም ነበር ማለት እና ጎቴም የእሷ ቤተሰቦች እንዳለ እዛ ስንማር በዛ አዲስ አበባ በጣም ብዙ ነገር እዛ ሰው ቤት ስሰራ ምናምን አንድ ቀንም የት ናት ምናምን ብለው ጠይቀውን አያውቁም። እዚህ ከመጣሁ በኋላ ግን ብዙ ጊዜ ነው የሚደውሉት። ኢቭን እናቴ ሳትቀር እንኳን ትደውላለች ማለት ነው። ግን እኔ በቃ ሳያት ታናድደኛለች። ለምን እንደሆነ አላውቅም። ለእሷ ምንም አይነት ፍቅር እራሱ የለኝም ማለት ነው። በቃ አላሳደገችኝም እና ክፍለ ሀገር ራሱ በጣም ብዙ ነገር ነው። በቃ ክፍለ ሀገር ላይ በጣም ብዙ ነገር ነበረ ቤት ውስጥ ራሱ ማለት ነው። እዛ እያለሁ
እና አዲስ አበባ ማክስቴም ጋርም እንደዛው በቃ እሷም ጥሩ አልነበረችም። እና አሁን እየደወለች በቃ ማለት ብር ላኪ እንደዚህ ምናምን ትለኛለች ማለት ነው። ማለት ስልክ ስቀይር ራሱ እና አባዬ ብቻ ነው በመዛጣቸው፣ ግን ታገኘዋለች። በቃ ከየት እንደምታገኘው ራሱ አላውቅም። እና ምንም ጠይቃኝ ራሱ አታውቅም ማለት ነው። የኔ ያለችው የዚህ ነው ያለችው ምናምን ጭራሽ ማለት ነው። ጠይቀኛ አንድ ቀን እንኳን የት ናት ብላ ጠይቀኝ አታውቅም። ግን አሁን እዚህ ከመጣሁ በኋላ ሁሉም ፈላጊ ነው። እየደወሉ እንደዚህ አርጌት እንደዚህ አርጌት እያሉ እየደወሉ ይረብሹኛል ማለት ነው። እና ለእናት ያለኝ ጥላቻ በጣም ትልቅ ነው ማለት በቃ የእሷን ድምጿን ራሱ ስሰማ በቃ ሰላሜ ነው የሚረበሸው። በጣም ነው የምታናድደኝ። ለምንድን ነው የምታያት? በቃ ስላላሳደገችኝ ደግሞ ስትሄድ የትም ጥላኝ ነው የሄደችው መንገድ ላይ ማለት ነው። እና እሱ ስሰማ ምናምን ያመኛል። እሺ ምንድን ነው የምትፈልጊው? ማለት በቃ ለእናት ያለኝ ጥላቻ በጣም ትልቅ ነው። እና እንዴት አድርጌ ነው እሱን መተው የምችለው? ማለት አንዳንዴ ታሳዝነኛለች። የሆነ ነገር ላረግላት ምናምን ፈልግና መልሼ ደግሞ እኮ እንደዚህ አርጋሻለች እኮ እሷ እኮ የትም ጥላሽ ነው የሄደችው አላሳደገችሽም ይለኛል ውስጤ ላይ ማለት ነው። እሺ እስኪ ሚዩት አድርጊና አዳምጪኝ። እሺ አዳምጪኝ። ያው ባጭሩ ነው የነገርኩህ። ረጅም ነው ግን ባጭሩ ነው። ከ13 ዓመት ጀምሮ አሁን 22 ዓመት የሰው ቤት ነው ያሳልፍኩት። የአክስቴን ቤት ቢሆን ግን በጣም ከባድ ነበር። እዛ ራሱ ያሳልፍኩት 2 ዓመት። እሺ አይዞሽ። አሁን ሚዩት አድርጊና አሁን ደግሞ የማዳመጥ ሰዓት ነው። አዳምጪ። አንደኛ ነገር አላሳደገችኝም የሚለው ምክንያት ትክክል አይደለም። ማንም እንዲያሳድግሽ መጠበቅ የለብሽ። እንድታድጊ የሚያደርገው ፈጣሪ ብቻ። ሰው በመልካም በምርጥ ቤተሰብ ውስጥ አድጎ ይበላሻል። እናት አባት ኖሮ አያት ኖሮ በደንብ በእንክብካቤ እንደ እንቁላል የተያዘ ልጅ እኮ ይበላሻል። አመስግኝ እንጂ መጥፎ ነገሮቻችሁ እኮ ለጥሩ ነገሮቻችሁ መንገድ ናቸው። አንቺና አንድ የሀብታም ልጅ ተሞላቆ ያደገ ልጅ እኮ ህይወትን የምትረዱበት መንገድ ይለያያል። አንቺ ህይወትን የምታይበት መነጽርና አንድ በእናትና በአባቱ ተሞላቆ ያደገ ሰው የሚያይበት መነጽር እኮ ይለያያል። አንቺ የበሰልሽ ሰው እኮ ነው የምትሆኚው። ያበሰለሽ እኮ መጣልሽ እኮ መረሳትሽ እኮ ብቻሽን ጥሎሽ መሄዳቸው። እኔ በብቻዬን የተውኝ ሰዎች ማሸልማለሁ። ይኔ እናት እንደነሱ ባለውለታ የለኝም። ሲጀምር እንደነሱ ባለውለታ የለኝም። የተውኝን፣ የካዱኝን፣ የዋሹኝን ህይወትን ብቻዬን እንድጋፈጥ ለብቻዬ የተውኝ ሰዎች ከልቤ ነው የምልሽ። ይሄ ዝም ብሎ ለምሳሌ ራስን ለማጽናናት ወይ ደግሞ እንደ ወይ እነሱንም የሆነ ነገር እንዲሰማቸው ምናምን በሚል አይደለም። እግዚአብሔር ነው መሸለም ብችል እነሱን ነው መድረክ ላይ አውጥቼ የምሸለመው። የእኔ እናት ለምን ካልሽኝ ባይተውኝ እኮ ይሄኔ እየተሻልኩ እኮ አልሆንም ነበረ። ገብቶሻል? ባይክዱኝ እኮ ምናልባት እኮ ይሄኛውን ሳይድ አላየውም ነበረ። አሁን አንቺ አሁን እናትሽ ጥላሽ ባትሄድ አክስትሽ ቤት መጥፎ ጊዜ ባታሳልፊ አሁን በራስሽ ጠንክረሽ ትቆሚያለሽ እንዴ? አትቆሚም እኮ። ይሄ ምንድነው? የምቾት ቀጠና ውስጥ ነው የምትሆኘው። አለቀ። ኮንፈርት ዞን ውስጥ ነው የምትሆኘው። ችግር ምን እንደሆነ አታውቂ። በራስሽ ተነስተሽ ጥሩ ግሮ መብላትን አታውቂ። ስለዚህ ሁሌ እናትሽ የምታጎርስሽ። ስለዚህ በጣም 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 በዚህ መንገድ አይተሽ ጭራሽ ይቅርታ ራሱ ሳትጠይቅሽ ይቅርታ አድርጊላት ለሰላምሽ ስትይ። ገብቶሻል? አንደኛ ነገር። ሁለተኛ አንቺ እንደዚህ ማልቀስ አይገባሽም። ማስለቀስ ነው ያለብሽ። እንዴት ታስለቅሻለሽ የሚለው ላይ እናውራ። ራስሽ ላይ በመስራት ራስሽን የተሻልሽ አድርገሽ በማግኘት የጎዱሽን ሰዎች አይቀጡ ቅጣት መቅጣት ትችላለሽ። ገብቶሻል? ራስሽን የተሻልሽ አድርገሽ
በማስረዳት አንቺ ጫማ ውስጥ ያልሆነ ሰው ሊረዳሽ አይችልም። ኦፍኮርስ እረዳዋለሁ። አሁን ምርጥ እናት ያላት ወይም ቆንጆ አድርጋ ያሳደገችው ሰው ወይም ጥሩ እናት ያለው ሰው አንቺ ምን ተለፈልፍ ያለሽ እናትን የመሰለ ነገር የለም ይልሻል። ህመምሽን አይረዳው። አብዛኛው ሰው ፈራጅ እሱ ያለበትን ስሜት እንጂ አንቺ ያሳለፍሽውን አያውቅም። ያም ሰው እኮ ትክክል ነው። ጥሩ እናት ካለው እናቱ ነው አፕሪሼት ማድረግ አለበት። ያ በአንቺ ሳይድስ ቢሆን የምር ይሄን ይለው ነበር አናውቅም። እሱ ሲኮን ብቻ ነው። ስለዚህ እኔ አልፈርድብሽም፣ ጀጅ አላረግሽም። ሀሳብ ነው የምሰጥሽ አንቺ ደህና እንድትሆኝ፣ አይምሮች ሰላም እንዲሆን። ምክንያቱም መረሳት፣ መጣል፣ መተው ምን አይነት ከባድ ስሜት እንዳለው ይገባኝ። በሰው ቤት ተረግጠሽ መኖር። ስለዚህ አንቺ አሁን የተሻለው ከፍታ ነው የሚገባሽ። የተሻለው የከፍታ ሌቭል ላይ ማደግ አለብሽ። በአስተሳሰብ ልዕልና ከፍ ማለት አለብሽ። ፈጣሪ ያንን ሁሉ ነገር አሳልፎልሻል አይደል? አንቺ በጭንቅላት ልትበልጫቸው ይገባል። አሁን ሄደሽ እናትሽ ቢወርቁ ብታነሽ አለሁልሽ ምናምን ብትያቸው በቃ እኮ የመጨረሻ እኮ ጭንቅላታቸው ነው የምትጎጂው። እኔ ትቻቴ እንጂ ጥያቴ እንጂ እሷ አድጋ ጥራ ለፍታ እንደዚህ ማድረጓ ምን አይነት አይምሮ ቢኖራት ነው? ትደንቅብሻለች። ሁለተኛ ሰላም ታገኛለሽ። ሶስተኛ በራስሽ ትኮሪያለሽ። እንደዛ ተገፍተሽ እንኳን አንቺ ጥሩ ካደረግሽ ማለት ነው፣ መልካም ልብ ካሽ። ስለዚህ እንድታሰምሪበት የሚያስፈልገው ጉዳይ ማንም እዚህ ምድር ላይ ለአንቺ ለመቆም የተፈጠረ ብቻሽን ነሽ። ብቻሽን ነው የምትፋለሚ። ለብቻ መፋለም ደግሞ ያለው ጣዕም ልነግርሽ አልችልም። ስለዚህ በርሽን ዘጋግተሽ አሁን ለብቻሽ ህይወትን ታግለሽ ቆመሽ ጠንካራ ሆነሽ ገንዘብ ይዘሽ ጤናሽን ጠብቀሽ የተሻልሽ ሆነሽ እንደውም ለገፉሽ ሰዎች ምን መሆን አለብሽ? አንቺ እጅ መዘርጋት ስቺ። ከዚህ በላይ ጦርነትን በድል ማሸነፍ የለም ባይዞ። ስለዚህ እህቴ በጭንቅላት ብለጫቸው፣ ጎበዝ ሴት ሁኚ። ጨለማ በጨለማ አይደለም የሚሻሻለው ወይም የሚጠፋው፣ ብርሃን ነው ጨለማን የሚያሸንፈው። ስለዚህ አንቺን ጨለማ ውስጥ ለውሽ ሄደዋላል። ምን አለበት አንቺ ጥሩን ሳይድ ብታሳያቸው። ፈጣሪ ውለታ ውሎልናል። ለእያንዳንዳችን ችግራችንን አሳልፏል፣ መከራችንን አሳልፏል። ሁሉ ነገር ያልፋል። ካለፍነው በኋላ ግን ጥፍራችንን የምናወጣ ሰው አኑ። በተለይ የበደሉ ሰዎች ላይ ጥፍር የምናወጣ ሰው አኑ። ከቻልን እንተዋቸው፣ ከቻልን ከወደቁ እናንሳ፣ ካልሆነ ግን እንተው። እስኪ ይኑሩ የራሳችን ውስጥ ምን አገባኝ በእነሱ ህይወት ብለን ክፉም ደግም ከማውራት ተቆጥበን የራሳችንን የምናመሰግነው ፈጣሪን በዛ መንገድ ነው። አለን እኔ ላደረግኩላት መልካም ነገር እሷ ይሄንን መንገድ ከተወችው ብሎ ያስባል ፈጣሪ። ሻይሽ ግን ያን ሁሉ መከራ አልፈሽ እዚህ ጋር መተሽ አንቺ ጥፍርሽን ካወጣሽ ትክክል አይደል? ስለዚህ መለስ ብለሽ አንቺ ብለጭ። ስማርት ሆኚ። ተግባባን? ተግባብተናል። አመሰግናለሁ። እሺ መልካም ቀን። ስለ ፍቅረኛ ወይኔ አስወጣዋል። ስለ ፍቅረኛ ልትል ስትል አሁን እንኳን እኔ መርሴ መወጋት ያለብኝ የጨረሰች መስሎኝ እኮ ነው። አመሰግናለሁ ስትለኝ በቃ መልካም ቀን ብዬ ማስወጣት አላየሁትም። ስሟ ማን ነበር? በእናታችሁ ላስገባት ድጋሚ አትይኝም? ወዲያው ማን ነበር ስሟ?